ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን አዳዲስ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዩቲዩብ ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃለን። ተቀማጭነቱ በአሜሪካ የሆነው ግሎባል ፋይበር ፓወር ኔትወርክ GFP የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃን ያወጣል። የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋይበር ፓወር በየዓመቱ ከሚያወጣው ሪፖርት የአውሮፓውያኑ 2025 የ145 ሀገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። በተጨማሪም የሀገራቱ ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር፣ ዲፕሎማሲያዊ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት ይወሰናል ይላል። የአፍሪካ ሀገራትም የግዛትና የህዝቦች ደህንነትን ለመጠበቅ እንዲሁም በውስጣቸው ያሉ ታጣቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አንጻር ከፍተኛ በጀት በመመደብ የሰው ኃይላቸውን በማሰልጠን ወታደራዊ መሰረተ ልማቶችን በመገንባት እና በማዘመን እንዲሁም ዘመናዊ የጦር መገልገያዎችን በመታጠቅ ላይ ይገኛሉ ነው ያለው። ግሎባል ፋይበር ለአውሮፓውያኑ 2025 ዓመት ባወጣው የዓለም ሀገራት ወታደራዊ አቅም ደረጃም ውስጥም ከተካተሉት የአፍሪካ ሀገራት መካከል ቀዳሚ የሆኑት 10 ሀያል ሀገራትን ይፋ አድርጓል። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብጽ በወታደራዊ ኃይል ከአፍሪካ ቀዳሚዋ ሀገር ስትሆን በዓለም ደግሞ በ19 ደረጃ ላይ ትገኛለች ነው ያለው። ግብጽ በወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘው $1.5 ቢሊዮን ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች ሲል አስታውቋል። የግብጽ ሰራዊት ግጭት በማይለየው የመካከለኛው ምስራቅ አካባቢ የምትገኘውን የሀገሪቱን ደህንነት ከመጠበቅ ባሻገር በአገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል ብሏል። ግብጽ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን በዚሁም 440 ሺህ መደበኛ ሰራዊት እንዳላት ተጠቅሷል። በሌላ በኩል ሰሜን አፍሪካዊቱ ሀገር አልጄሪያ በጦር ሰራዊቷ ጥንካሬ ከአፍሪካ በሁለተኛ ደረጃ ላይ አስቀምጧታል። እንዲሁም ከዓለም ደግሞ 26ኛ ደረጃ ላይ ትገኛለች ብሏል። የአልጄሪያ ጦር ሰራዊት ጥንካሬ የተገነባው ሀገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመድብለት በጀት አማካኝነት ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ ሰራዊት እንዲኖረው አድርጓል ብሏል። አልጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ325 ሺህ መደበኛ ሰራዊት በላይ እንዳላትም ጠቅሷል። በሌላ በኩል ምዕራብ አፍሪካዊቱ ሀገር ናይጄሪያ ባላት ወታደራዊ ኃይል ጥንካሬ በአፍሪካ 3ኛ ደረጃን ስትይዝ በዓለም ደግሞ 31ኛ ደረጃ ላይ አስቀምጧታል። ሰራዊቷን በግዛቷ ውስጥ የሚንቀሳቀሱ አማጽያንና የሽብር ቡድኖችን ለመቋቋም የገነባችው ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋለ ንዋይ መድባ አጠናክሯለች። ናይጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ230 ሺህ በላይ መደበኛ ሰራዊት እንዳላትም አስታውቋል። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱ በአራተኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ ደግሞ በ40ኛ ደረጃ ላይ ተቀምጣለች። ባሏት እጅግ ዘመናዊ የመከላከያ ኢንዱስትሪዎቿ የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጓትን አብዛኞቹ ትጥቆችና መገልገያዎች ራሷ ናት የምታመርተው ነው የተባለው። ደቡብ አፍሪካ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ70 ሺህ በላይ መደበኛ ሰራዊት እንዳላትም አስቀምጧል። በ5ኛ ደረጃ ያስቀመጣት ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የ5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃን ይዛለች ነው ያለው። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነት ለማስጠበቅና በቀጠናው የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው ይላል። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎችን ለማስታጠቅ፣ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይ ታፈሳለች ብሏል። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሀገር ናት ብሏል። በአፍሪካ ቀንድ አካባቢ ወታደራዊ አቅሟ ቀዳሚዋ ናት ብሏል። የኢትዮጵያ ጦር በዋናነት በሀገር ውስጥም የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ነው ያለ ሲሆን ሀገሪቱ በሌሎች ሀገራት የሰላም ማስከበር ተልእኮዎችም ውስጥም ሰራዊቷን በመላክ ዋነኛዋ ናት ብሏል። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት እንዳላትም አስቀምጧል። በሌላ በኩል ደቡብ አፍሪካዊቱ ሀገር አንጎላ በወታደራዊ ኃይሏ ጥንካሬ በዚህ ዓመት በአፍሪካ 6ኛ በዓለም 56ኛ ደረጃ ላይ አስቀምጧታል። የአንጎላ ጦር ጥንካሬ ምንጭ ሀገሪቱ ከነዳጅ ሀብቷ ከምታገኘው ገቢ በምትመድብለት በጀት እንደተመሰረተም ይናገራል። አንጎላ ጦር ሰራዊቷን በማጠናከር በአፍሪካ ሀያል ከሚባሉ ሀገራት ጋር እንዲሰለፍ ያደረገችው በሀገር ውስጥ ሊያጋጥሟት የሚችሉ የደህንነት ስጋቶችን ለመቋቋም በሚል ነው። አንጎላ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ወደ 110 ሺህ የሚጠጋ መደበኛ ሰራዊት እንዳላትም በዝርዝሩ አስቀምጧል። በሌላኛው ዜናችን በእስራኤል የአየር ጥቃት የጋዛ ሆስፒታል መመታቱን የሐማስ ጤና ሚኒስቴር አስታውቋል። እስራኤል በፈጸመችው የአየር ጥቃት በጋዛ ከተማ የሚገኝ ሆስፒታል በከፊል መውደሙን የሐማስ ጤና ሚኒስቴር መግለጹ
ተነግሯል። በማህበራዊ ሚዲያ ላይ የተለቀቀው ተንቀሳቃሽ ምስል ባለ 2 ፎቅ ሆስፒታል በሚሳኤል ከተመታ በኋላም በሳት ሲያያዝ ተስተውሏል። አካባቢው የነበሩ ሰዎች በሆስፒታሉ ተኝተው እየታከሙ የነበሩ ህሙማን ራሳቸውን ለማዳን ሲሸሹም ተስተውሏል። የአይን ምስክሮች በአየር ጥቃቱ በጋዛ ከተማ ትልቅ የሆነው የአል አህሊ ሆስፒታል የጽኑ ህሙማን እንዲሁም ቀዶ ህክምና የሚካሄድባቸው ክፍሎች መውደማቸውንም ተናግረዋል። የጤና ሚኒስትሩ ህንጻው ሙሉ በሙሉ ወድሟል ያሉ ሲሆን ይህም ህሙማንና የሆስፒታሉ ባልደረቦች እንዲፈናቀሉ ምክንያት ሆኗል ብሏል። ሐማስ በእስራኤል የተፈጸመውን ጥቃት አሰቃቂ ወንጀል ሲል ገልጾ ተጨማሪ መረጃዎችን እያጠራው ነው ብሏል። አንድ በአካባቢው የሚገኝ ጋዜጠኛ የእስራኤል መከላከያ ሰራዊት ለአንድ ህክምና ባለሙያ ስልክ ደውሎ አካባቢውን ለቀው እንዲወጡ ማስጠንቀቂያ መስጠቱንም ተናግሯል። እንደ ጋዛ የሲቪል ድንገተኛ አደጋ አገልግሎት መረጃ በጥቃቱ የደረሰ ጉዳት ግን እንደሌለ አስታውቋል። ሆስፒታሉ ውስጥ ሲሰራ የነበረ ሌላ ጋዜጠኛ የእስራኤል ጦር መኮንን በድንገተኛ ክፍል ውስጥ ለሚሰራ ዶክተር ጋር በመደወል ሆስፒታሉን በአስቸኳይ ለቀው እንዲወጡ ማስጠንቀቂያ ተናግሯል ብሏል። ኦፊሰሩ በስልክ መልእክቱ ሁሉም ታካሚዎችና ተፈናቃዮች ከአካባቢው ርቀው መሄድ አለባቸው ማለቱንም ተናግሯል። አካባቢውን ለቀው ለመውጣት 20 ደቂቃ ብቻ ነው ያለ ሲል በማህበራዊ ድረገጾች ላይ በሚዘዋወሩ ምስሎች ሰራተኞችና ህሙማን በጨለማ ህንጻውን ለቀው ሲወጡም ተስተውሏል። በተጨማሪም ሴቶችና ህጻናትን ጨምሮ በርካታ ፍልስጤማውያን ተጠልለው ከነበሩበት የሆስፒታሉ ቅጥር ግቢ ውስጥም ወጥተው ሲሸሹም ታይተዋል። ከጦርነት በፊት ትንሽ የህክምና ተቋም የነበረው አልሃሊ በጋዛ ከተማ ውስጥ የሚገኘው አልሽፋ የህክምና መስጫ ተቋምና በሰሜናዊ ጋዛ ሰርጥ የሚገኙ ሆስፒታሎች ከወደሙ ወዲህ ትልቁ የህክምና አገልግሎት አቅራቢ ሆኗል። በሐማስ የሚመራው የመንግስታዊ ማስታወቂያ ቢሮ በመግለጫው ጥቃቱን አውግዞታል። ሐማስ በመግለጫው እስራኤል በመቶ የሚቆጠሩ ሁማንና የህክምና ባለሙያዎችን የያዘውን አልሃሊ ሆስፒታል ኢላማ በማድረግ አሰቃቂ ወንጀል እየፈጸመች ነው ሲል አስታውቋል። እንደ አውሮፓውያን አቆጣጠር በጥቅምት 2023 በተመሳሳይ ሆስፒታል ላይ በተፈጸመ ጥቃት በመቶ የሚቆጠሩ ሰዎች መገደላቸውም ይታወሳል። የፍልስጤም ባለስልጣናት ለፍንዳታው የእስራኤልን ጥቃት ተጠያቂ አድርገዋል። እስራኤል በበኩሏ ፍንዳታውን የደረሰው የፍልስጤም እስላማዊ ጂሃድ ታጣቂ ቡድን ያልተሳካ ሮኬት የማስወንጨፍ ሙከራ ነው ስትል አስተባብለዋለች። ሐማስ መስከረም 26 2016 በፈጸመው ጥቃት 1200 ሰዎች ሲገደሉ 251 ሰዎች ደግሞ ታግተው ተወስደዋል ነው የተባለው። በሐማስ የሚመራው ጤና ሚኒስቴር መረጃ እንደሚያመለክተውም ከዚህ ጥቃት በኋላ ከ60 ሺህ ገደማ ሰዎች በእስራኤል ጥቃት ጋዛ ውስጥ ተገድለዋል ብሏል። ከነዚህ መካከል 1563 ፍልስጤማውያን ከመጋቢት 18 ጀምሮ እስራኤል በጋዛ ሰርጥ አጠናክራ በቀጠለችው የአየርና የምድር ወታደራዊ እርምጃ የተገደሉ መሆናቸውን የሐማሱ ጤና ሚኒስቴር አስታውቋል። ባለፈው ጥር ወር የተደረሰውን የተኩስ አቁም ስምምነት መጋቢት ላይ የተጣሰ ሲሆን በአሁኑ ወቅት በጋዛ 58 ታጋቾች ያሉ ሲሆን ከመካከላቸውም 24ቱ በህይወት አሉ ተብሎ ይታመናል ነው የተባለው።